እንደምን ዋላችሁ እንደምን አደራችሁ ወደ ግግሾ ቻናል እንኳን በደህና መጣችሁ። የግግሾ ቻናል አዲስ ነው። ሰብስክራይብ ያደረጋችሁትን እያመሰገንን እስካሁን ሰብስክራይብ ያላደረጋችሁትን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የምናወራው ስለ ሰላም፣ ስለ ልማት፣ በጎ ሐሳብን ስለማንሸራሸር ነው። ሚዲያው የሁላችንም ነው። ሐሳቦች ካሉን በኢትዮጵያዊ ጨዋነት አብረን ሐሳባችንን እንለዋወጥ። እስከ ፕሮግራማችን ፍጻሜ አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። መልካም ጊዜ። ሲዳማ ቡና አለው ኩሩዝና ግንዱ የበረታው ስንቱን የረታው ያሊቶ ልጀግናው ቦጊዜ ለሁሉ ቦጊዜ ሲዳማ ቡና ንጉሠ ነገሥት ዘኢትዮጵያ ሰኔ 1 ቀን 2017 ዓ.ም በአዲስ አበባ ስቴዲየም በተደረገው የእግር ኳስ ፍልሚያ ሲዳማ ቡና ወላይታ ድቻን 2-1 በማሸነፍ የ2017 ዓ.ም የኢትዮጵያ ዋንጫ ሻምፒዮን ሆኗል። ኦዮዬ ኦዬ ኦዬ ኦዮዬ ኦዬ ኦዬ ሲዳሙ ቡና የየ ሀብታሙ ታደሰና መስፍን ታፈሰ ባስቆጠሩት 2 ግቦች ሲዳማ ቡና የዋንጫው ባለቤት ሆኗል። በዚህ ጨዋታ ላይ ካርሎስ ዳምጠው ለወላይታ ድቻ የተጨበጨበለትን ብቸኛ ግብ ያስቆጥርም ቡድኑን ከቀስተኛው ሲዳማ ቡና ሳይታደግ ቀርቷል። በመሆኑም የሲዳማ ቡና ከወላይታ ድቻ የ2017 ዓ.ም ዋንጫ በመንጠቅ የክለቦች ንጉሠ ነገሥት ዘኢትዮጵያ ሆኖ የክብር ዋንጫ ደፍቷል። ሲዳሙ ቡኒ ሲዳሙ ቡኒ ሲዳሙ ቡኒ ሲዳሙ ቡኒ መላው የሲዳማ ቡና ደጋፊዎች እንኳን ደስ አላችሁ። ልብ በሉ፣ እኛ ቡናዎች ነን። ቡና አቦል በረካና ቶናለው። አሁን ያነሳነው አቦል ዋንጫ ብቻ ነው። ሁለተኛና ሶስተኛ በረካና ቶናው ገና ይቀረናል። እስከዚያው ድረስ የድቻዎቹ ወዳጆች ከዕጣን በሚጣፍጠው የቡናችን ጠረን እየታጠናችሁ፣ በፍልውሃዎቻችን እየታጠባችሁ፣ በእንግዳ ተቀባዮቹ ሪዞርቶቻችን እየተስተናገዳችሁ፣ በኮከብ ሆቴሎቻችን እያረፋችሁ፣ በሻፌታ ጥልቴ ቡርሳሚያችንን እየተመገባችሁ፣ በታቦር ተራራ በፍቅር ሐይቅ ጮራ እየተዝናናችሁ ለቀጣይ ዓመት ግጥሚያ ለፉትቦሉ ፍልሚያ በሰላም ያገናኘን እያልን አቦል ቡናችንን በቻምፒዮን ዋንጫችን ቺርስ እንላለን። ኦዮዬ ኦዬ ኦዬ ኦዮዬ ኦዬ ኦዬ ሲዳሙ ቡና የየ ይርኬሻውዬ የጦናዎቹ ድቻ የአሊቶቹም ቡና ደርቢዎች ናቸው። ሁለቱ ቡድኖች የፉትቦሉ ውበት፣ የእግር ኳስ ድምቀት ናቸው። የተከበራችሁ የግግሾ ወዳጆች ሁለቱ ቡድኖች ተፎካካሪዎች ናቸው። ሁለቱ ቡድኖች ከተፎካካሪነትም በላይ ተቀናቃኞች ናቸው። ከተቀናቃኝነትም በላይ የፉትቦሉ ሜዳ ባላንጣዎች ናቸው። አንዳቸው ከሌላቸው እጅ ነጥብ ሲነጣጠቁ ማየት ትንግርት ነው። ሆኖም የሲዳማ ቡና በድቻ በረኛ ላይ ያወረደው መዓት፣ ከተከላካይ ያናጠበው የነጥብ ብዛት፣ በድቻ መረብ ላይ ያሰጣው የጎል ብዛት አይነገርም። በቃ ዝም ነው፣ ጭጭ ነው። ሁለቱ ቡድኖች በኢትዮጵያ ፕሪሚየር ሊግ ከ2013 ጀምሮ እስከ 2025 ድረስ ይዋጣልን ብለው ይለይልን ብለው በጀግኖቹ ሜዳ በህዝብ አደባባይ ለ21 ጊዜ ተገናኝተዋል። ታዲያ ምን ሆነ? መጀላ አሊቶቹ በጦና ልጆች ላይ ፍጹም የበላይነት ተቀዳጅተዋል። አሊቶቹ ጦናዎቹን 13 ጊዜ አሸንፈው 5 ጊዜ አቻ ወጥተው 3 ጊዜ ብቻ ሽንፈትን ቀምሰዋል። አቻነቱን ትተን ድልና ሽንፈቱን ብናወዳድረው የአሊቶቹ ብልጫ 13-3 ነው። ይህም ኧረ የሰው ያለህ አበስኩ ገበርኩ ያስብላል። ሲዳሙ ቡኒ ሲዳሙ ቡኒ ሲዳሙ ቡኒ ሲዳሙ ቡኒ ዘንድሮም ወላይታ ድቻ የቋመጠውን አንስቶ ለመሳም የተመኘውን ለ90 ደቂቃ የተዋደቀለትን ከሕፃን እስከ አዋቂ በአንድ እግሩ ቆሞ የዘመረለትን በየብስና አየር ከሶዶ እስከ ሸገር የተጓዘለትን የአሸናፊዎች አሸናፊ ዋንጫ ከአፍንጫው ስር ተነጥቋል። ሲዳማ ቡናዎች ጎረቤታቸው ወላይታ ድቻን በሉሎ ልጆቻቸው 2 ሲኒ ቡና ጠጥተው ከሸኙ በኋላ አቦል ዋንጫቸው የሆነውን የአሸናፊዎች አሸናፊ ዋንጫ ይዘው ወደ ሐዋሳ ሄደዋል። ውቢቱ ሐዋሳ እንኳን ደስ ያለሽ። ከሐዋሳ እስከ ዳራ፣ ከሎኮ አባያ እስከ ሆኮ ሆሮሬሳ እንኳን ደስ አላችሁ።
ከዳለ እስከ ጭሬ ከወንዶ ገነት እስከ ጭሮኔ እንኳን ደስ አላችሁ። የቀጭኖው ተራራ፣ የበንሳው አፈራራ፣ የመልጋኖቹ ሰንሰለታማ ኮረብቶች፣ የሐይጥሌ መልጋንቾ፣ ሬርቴ፣ ሎጊታ፣ ገላናና ጋምቤልቱ ወንዞች እንኳን ደስ አላችሁ። ምጣድ ላይ ሲቆላ ቅባቱ የሚንዠቀዠቀውን በሲኒ ስጠጣ ስባቱ ጥብ የሚቆርጠውን የሲዳማ ቡና የምትጠጡ ሁሉ እንኳን ደስ አላችሁ። አንቺ የሲዳማ ምድር እንኳን ደስ አለሽ። የቡናሽ ዜና ከረቦትና ጀበና እስከ ኢትዮጵያ ሻምፒዮና ተቆጣጥሮልሻል። ፖርቹጋል በኔሽን ሊግ ዋንጫ ባነሳበት ዕለት ሲዳማ ቡናም የኢትዮጵያ ዋንጫ አንስተዋል። እንደ ፓሪስ ሴንት ጀርመኑ እንደ ሲሪያው ናፖሊ የሲዳማ ቡና የ2017 ዓመተ ምህረት የኢትዮጵያ ሻምፒዮን ሆኗል። የሲዳማ ቡና የደርቢዎች ሁሉ ደርቢ፣ የአሸናፊዎች አሸናፊ የአፍሪካ ኮንፌዴሬሽን ዋንጫ ወኪል ሆኗል። በጊዜ ለሁሉ በጊዜ ሲዳማ ቡና ንጉሠ ነገሥት ዘኢትዮጵያ። ሲዳማ ቡና አለው ኩሩዝና ግንዱ የበረታው ስንቱን የረታው ያሊቶ ልጀግናው ዛሬም ድሉ ይቅናው። ከዚህ በኋላ የሲዳማ ቡና እንደ ማንቸና አርሴናል፣ እንደ ማድሪድና ባርሳ፣ ሪቨር ፕሌትና ቦካ እንዲሁም እንደ ጊዮርጊስና ቡና ዝናው አየር ላይ ናኝቷል። ጊዮርጊስና ቡና እጃቸውን ላሊቴዎቹ ሰጥተዋል። ሌሎችም ክለቦች አጨብጭበው ለቀዋል። የኢትዮጵያ ሻምፒዮና ኮርቻ ላይ ወጥቶ ቼቼ ፈረሴ እያለ በኳስ ሜዳዎቹ እኔ ያሉትን 40 እየገረፈ ድቡልቡሎቹን ኳሶች ለ90 ደቂቃ ያለ ከልካይ እያንደባለለ በተቃራኒው መረቦች ላይ የሲዳማን ቡና እያንገባለለ ዓመቱን ሙሉ በድል እየሸለለ የ2017 ዓመትን በዋንጫ አጠናቀቀ። ሲዳማ ቡና ንጉሠ ነገሥት ዘኢትዮጵያ። ሲዳማ ቡናን ከጎረቤት ጋር መጠጣት የግድ ነውና ይኸው ሲዳማ ቡና ጎረቤቱን ወላይታ ድቻን ጠርቶ አቦል ቡናውን በኢትዮጵያ ሻምፒዮን ሜዳ 2 አጠጥቶ ዋንጫ ይዞ ገብቷል። የሲዳማ ቡና የወላይታውን ደርቢ በ2 ግብ ደርቦ የሀገር ደርቢ ሆኗል። የሀገር ደርቢ ሲዳማ ቡና። ሲዳሙ ቡኒ ሲዳሙ ቡኒ ሲዳሙ ቡኒ ሲዳሙ ቡኒ በአድባሮቻቸው ጸሎትና ምልጃ፣ በደጋፊዎቻቸው ውዝዋዜና ዳንኪራ፣ በሙዚቀኞቻቸው ሞገስና ግርማ፣ በድምፃውያኖቻቸው ህብረ ዜማ ከጠላፎቅ እስከ ከተንጋ፣ ከሚስማር እስከ ዳፍትራ፣ ከማናንሽ እስከ ቀመጫኛ እየተቀባበሉ በአንድ ድምፅ ምድር አንቀጥቅጥ ዝማሬ እየዘመሩ የተቃራኒዎቻቸው መንፈስ በሚያሸብሩና ቀስም በሚሰብሩ ትፎዞች እየታጀቡ በሜዳ ውስጥ ተጋጣሚዎቻቸውን እንደ ተርብ የሚናደፉ የወላይታ ድቻ ተጫዋቾች ዘንድሮም ለኢትዮጵያ ክለቦች ንጉሠ ነገሥቱ ለሲዳማ ቡና እጅ ሰጥተዋል። የወላይታ ድቻ ተጫዋቾች ዘንድሮም ለኢትዮጵያ ክለቦች ንጉሠ ነገሥቱ ሲዳማ ቡና እጅ ነስተዋል። ሲዳማ ቡና አቦል በረካና ቶና በቻምፒዮናው ዋንጫ ለ1000 ዓመት ግዛ። አንዲ ማቡሪ ወልቃ አንዲ ጉሪ ካሌሊ ማሱኒ ጀትማይ ማቡሪ ጎንቲ ሚማገው ይጎሌ አኒ ሶኒ ዲሹ ገደ ኢቲ ጎጩ ገደ ክቢ። ከዚህ በኋላ አሊቶቹን የሚገጥሙ 10 ጊዜ ደጋግሞ ማሰብ ይጠበቅባቸዋል። ምክንያቱም ሲዳማ ቡና ከክለብ ስኳድነት ተሻግሮ የአፍሪካ ኮንፌዴሬሽን ተወካይ ሆኗል። ሲዳማ ቡና በክለቡ ታሪክ የመጀመሪያ የሆነውን የኢትዮጵያ ሻምፒዮና ዋንጫ ማንሳቱ ለቀጣይ ጉዞ የሚረዳው የአፍሪካ ኮንፌዴሬሽን ዋንጫ ትኬት ቆርጧል። በመሆኑም በቀጣይ ጉዞውም በየፌርማታው ሳይወርድ በዘላቂነት እንዲሳፈር ከወዲሁ ተግቶ መስራት ይጠበቅበታል። የአሁኑን ድል በቀጣይ ዓመትም ለመድገም ውስጣዊና ውጫዊ አቋሙን ፈትሾ ጠንካራውን ይዞ ደካማውን ጥሎ ለመሄድ ከወዲሁ መስራት የግድ ይሆናል። ሀገርን ወክሎ በአፍሪካ ደረጃ መሳተፍ ትልቅ ክብር ነው። በተወከሉበት ሙያ የሀገርን ስም በመልካም አስተዋውቆ መመለስ ደግሞ ዋንጫ ይዞ ከመመለስም በላይ ነው። ሲዳማ ቡና ከተጫዋቾች እስከ ደጋፊዎች፣ ከባለቤት እስከ ባለድርሻ አካላት መታወቂያቸው ሞገደኝነት ሳይሆን ረባሽነት ሳይሆን ይልቁንም የባህሉን ጨዋነት፣ የህዝቡን ሰላማዊነት፣ የህዝቡን ህዝብ አፍቃሪነት፣ አብሮነትና ህብረ ብሔራዊነት በየኳስ ሜዳ ደግሞ ማሳየት ይጠበቅባቸዋል። የድቻና የሲዳማ ቡና ጨዋታ
ጨዋታ በዝግ እንዲካሄድ በኢትዮጵያ ፉትቦል ፌዴሬሽን መነገሩ ሁለቱም ደጋፊዎች ዘንድ ቅሬታ መፍጠሩ ግልጽ ነው። የፉትቦል ጨዋታ ወደ ሜዳ ገብተው በሚፋለሙ በ22 ተጫዋቾች መካከል ብቻ የሚካሄድ ትግል ሳይሆን መላውን ህዝብ የሚጨምር ህዝባዊ ትዕይንት ነው። ህዝባዊ ትዕይንት። ይህ ጨዋታ ለደጋፊዎችና ለእግር ኳስ ወዳጅና አድናቂ ሁሉ ክፍት ቢሆን ኖሮ መልካም ነበረ። ነገር ግን በአንድ ሀገር ውስጥ የሰላም የሀገር ጸጥታ ጉዳይ ወሳኝ ነውና ጸጥታ አስከባሪ ኃይሎች ማዳመጥ በብዙ ያዋጣል። ጸጥታ አስከባሪ አካል ህዝብ በርከት ብሎ በሚሰበሰብ ቦታ ላይ የጸጥታ ስጋት መኖሩን ሲያረጋግጡ ከመዝናኛ ይልቅ ለዜጎች ደህንነት ሰላምና ቅድሚያ ይሰጣሉ። የወላይታ ድቻና ሲዳማ ቡና ጨዋታ በደጋፊዎቻቸው ፊት ሊደረግ ታቅዶ የነበረ ቢሆንም ከአቅም በላይ በሆነ ምክንያት በዝግ እንዲካሄድ ተደርጓል። ይህም የተለመደ አሰራር ነው። በብዙ ሀገሮች ተመሳሳይ ነገር ይደረጋል፣ ያጋጥማል። ሞገደኛ ክለቦች ነውጠኛ ደጋፊዎች ችግር ሲፈጥሩ የጸጥታ ስጋት ሊያደርሱ የሚችሉ ሰዎች ፊት በፌስ ሬኮግኒሽን ቴክኖሎጂ በፎቶ በቪዲዮ በኢቲኬት ሲረጋገጥ በከፊል ወይም ሙሉ በሙሉ ሊዘጋ ይችላል። ዋናው ጤና ነውና ዋናው ነጥብ ሁለቱ ደርቢዎች በሜዳ ውስጥ ገብተው መፋለማቸው ነው። የሲዳማ ቡናዎች የወላይታ ድቻን በምድር አንቀጥቅጥ ዝማሪያቸው የሚታደጓቸው በሆታና ጭፈራ ወኔ የሚሰጧቸው ደጋፊዎች በሌሉበት ሁለት አቅም ሰው አሸንፈው ወጥተዋል። ቡናዎች ደግሞ ቆሞ አጨብጫቢ ቡቡዝላ ነፊ ቢኖርም ባይኖርም ከማሊያቸው ስር ለልብ የቀረበ ረዳት ነቅሰዋል። አዎ ነጋሪት ጎሳሚ በገና ደርዳሪ ቢኖርም ባይኖርም ከሰው የበለጠ ለልብ የቀረበ ረዳት አይጠፋም። ለዚህ ነው አሊቶቹ በውስጥ ቲሸርታቸው የወዳጃቸውን ስም የተነቀሱት። ለዚህ ነው በየቶርናሜንቱ ጸሎትና ምርጃ ምስጋና ሲያቀርቡ የሚታዩት። ለዚህ ነው አመቱን ሙሉ ተጋጣሚዎቻቸውን እየኮረኮሙ ለብልጫ የቀረቡት። ግግሾ ሜዲያ ለሁለቱም ደርቢዎች አክብሮቱን ይገልጻል። በጊዜ ለሁሉ በጊዜ ሲዳማ ቡና ንጉሠ ነገሥት ዘኢትዮጵያ ፐፐፐ አንበሳኑ 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 አንቲ ማቡሪ ወልቃኒ ጉሪ። ተወዳጆቻችን ስለሰማችሁን እናመሰግናለን። ቻናላችንን ሰብስክራይብ አድርጉ፣ ላይክና ሼር አድርጉ። ሰላም ለእናንተ ይሁን። ኬሮን እንላለን። አንበሳኑ 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 አንበሳኑ